ዛሬ ቅዳሜ ማለዳ በደቡብ አፍሪካ እስት ለንደን ከተማ ውስጥ እንገኛለን። ትላንትና ከእግዚአብሔር ሰው ፓስተር ዝናቡ ጋር በሌሊት በረራ ከጆሃንስበርግ ወጣን። የሰማይ አምላክ ረድቶን ለምድሪቱ እየጸለይን በአየር ላይ ያለውን የአየር አለቃ ሰራዊቱን ዳቢሎስንና ሰራዊቱን እየገለበጥን ወደ ጥልቅ እንዲገባ እያደረግን ምድሪቱን ነፃ እያወጣን ፖርት ኤልዛቤት ደርሰን ፖርት ኤልዛቤት ሐይቁ ዙሪያ ኦሽን ዙሪያ የምድሪቱን ገዢ ምድሪቱን የሚበጠብጠውን አውሬ በጉዞ ጸሎት ፖርት ኤልዛቤት ላይ በጣም እየጸለይን ከቆየን በኋላ ረጅም ጊዜ የድራይቭ በማድረግ እየነዳን ማታ 2 ሰዓት አካባቢ ወደዚህ እስት ለንደን ገብተናል። ባለፈው ከ7 ሰው በላይ የተገደለበት ከ7 ሰው በላይ መኪና የተቃጠለበት በጣም ከፍተኛ የሞት ድባብ ያለበት ከተማ ነው። ይሄ ከተማ ማታም ስንገባ ትላንት ወዲያም በዚህ ሳምንት ላይ ሞትና ግድያ ነበረ። ዛሬም ጁን 30 ከነገ ወዲያ ማክሰኞ ስለሆነ ከባድ የጥፋት አዋጅ ያለበት ከተማ ላይ የዲያብሎስን ስራ ለማፈራረስ ለመጸለይ ከህዝባችን ጋር በመንፈስ ዓለም በመዋጋት ሰዎችን ለሞት የሚቀሰቅሰውን የዲያብሎስን ስራ ለማፈራረስ እዚህ ቦታ ተገኝተናል። በእግዚአብሔር አምላካችን እንታመናለን። በኢትዮጵያ ውስጥ ያላችሁ፣ በሆሳና ያላችሁ፣ ዱራሜ ያላችሁ፣ ኦሮሚያ ያላችሁ፣ አስመራ ያላችሁ፣ መንደፍራ ያላችሁ፣ አሰብ ያላችሁ ኤርትራውያንና ኢትዮጵያውያን ቤተሰቦቻችን በደቡብ አፍሪካ እየሆነ ባለው ነገር ላይ ከጸሎት በስተቀር ሌላ ስጋት እንዳይገባባችሁ። ሰዎች ድንጋይ ሊያነሱ ይችላሉ፣ ሱቅ ሊያቃጥሉ ይችላሉ፣ ጥቂት ወገኖችን ሊገድሉ ይችላሉ። ነገር ግን እላፊ አመፃ እንዳይሆን ከሰዎች ጀርባ የሚሰራውን የዲያብሎስን ስራ የሚያፈራርስ የእግዚአብሔር ሰራዊት በዚህ ምድር ላይ አለ። መጽሐፍ ሲናገር እንደዚህ ይላል፣ የትዕቢተኞችን ቃላቸውን ብቻ ሳይሆን ኃይላቸውን አውቃለሁ ተብሎ ተጽፏል። በዚህ ምድር ላይ ጸረ ወንጌል ኃይላት፣ ጸረ ክርስቶስ ኃይላት በሰንጎማ፣ በጥንቆላ፣ በደብተራ፣ በመናፍስት ዓለም የሚተማመኑ በጽድቅ ትውልድ ላይ ተነስተዋልና እኛም የዲያብሎስን ስራ እናስቆማለን። 2 ነገር በደቡብ አፍሪካ ላላችሁ ወገኖች መናገር ይፈልጋለሁ። የመጀመሪያው የቤተ ክርስቲያን አባቶች የሚናገሩትን ምክር ተቀበሉ። ሁለተኛ በደቡብ አፍሪካ ያሉ ማህበረሰብ አንቂዎች የሚያደርጉትን በግሩፕ የሚለቀቀውን ጥንቃቄ መልእክቶችን በጣም ተቀበሉ። መኪና ይዛችሁ ረጅም ጉዞ አትሂዱ። ኮንፈረንሶችን፣ ስብሰባዎችን አታድርጉ። ማንኛውም በስታችሁ በምትቀመጡበት ቦታ ለደህንነት ካልሆነ በስተቀር ራሳችሁን ወደ ውጪ እንዳታወጡ ተጠንቀቁ እላለሁ። ሁለተኛው ደግሞ ቤተ ክርስቲያንን ስሙ፣ የእግዚአብሔርን ሰዎች ስሙ። ዝም ብለው ለላይክ ለኮሜንት ብለው ከኢትዮጵያ የሌለ መረጃ እየለቀቁ የሚያስጨንቋቸውን አትስሟቸው። እኛ በዚህ ምድር የተቀመጥነው ክርስቶስን ወክለን ነው። ተራ ስደተኞች ሳንሆን ወንጌል ይዘን በዚህ ምድር እግዚአብሔር ያስቀመጠን የክርስቶስ አምባሳደሮች ነን። በኢትዮጵያ ያላችሁ፣ በአስመራ ያላችሁ፣ አዲስ አበባ ያላችሁ፣ በደቡብ ኢትዮጵያ ያላችሁ ቤተሰቦቻችን